ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይህን መሰለ ቀለል ባለ መልኩ መቅለባ እንሰራለን። እዚህ ጋር ዘይት ተዘጋጅቼ ነበረ ትንሽ ተጨምሮ ማለት ነው። ተቀብስኩና እዚህ ጋር ዘጋጅቻለሁ ለማድረግ ዛራ ምናምን ካላችሁ መጨመር ትችላላችሁ። የዛሬና ስልሳ በምትመጨምሩት ማለት ነው። ጠብሼ እና እናንተ ትወዷላችሁ ካሮት ምናምን መጨመር ትችላላችሁ። አኩርታን ጠበስኩኝ ጠበስኩ ባደንጃን ነው እና እዚህ ጋር ጠብሳ ዘይት ነው እንደዚህ ቃላ ሲሆን አወጣሁ ዶሮውን ፍረስ ወደና ምጥራ አርቄ መጀመሪያ ከብት ቁጣርቄ ነበር። ስለዚህ ሽንኩርት እናንተ እንደመጣናችሁ ተጠበስኩበት አንድ ሶስት ማካል ነው ተጠበስኩበት እንደዚህ ተባርኩበት እና ብዙ ያስፈልጋ መቀባበት ነገር ስታለው እና ቀረፋ ጨመርኩ። ሊሞን አስተካክላለሁ እሱ መጨመር ይችላል። እዚህ ጋር ተጠቀምኩት በቅመማቅመም ማጂ አንድ በተቀስበትና ምጥከል ከዚህ ጋራ ሁለቱናችን እንደዚህ ተፈራራሙ 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 ነበረ እና ሲጨመርኩበት አንድ ማንኪያ ተፈራራሙ ማለት ትንሽ ነፃ ነበር ማለት ነው። እና ዶሮአችን እዚህ ላይ እንጨምራለን። እዚህ ካሜራ እንዴት እንደቀረጸ አላውቅም፣ ግን ብቻ ትንሽ ውሃ ጠባረኩበትና ትንሽ አንድ 5 ደቂቃ ከበሰለልኝ በኋላ ብራንጭ ነገር እዚህ ጋር ውስጥ ቀቀልኩ። ትንሽ ጨውና ዘይት ጠባ አድርጌ ማለት ነው። እና እዚህ ጋር በሰለልኝ ትንሽ እስከ ግማሽ ድረስ እንዲበስናል ማለት ነው። እና እንደዚህ አድርገን ጨርሰናል። ወይኔ ሲጣፍጥ ሰርታችሁ ሞክሩት። ሰላም ሁኑልኝ ባይ